ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ከሚኒሶታ ስቱዲዮ ዕለታዊ ዜና ይዘን ቀርበናል። ደጀኔ ጉተማ ነኝ። በኦሮሞ አባገዳዎች ምክር ቤት የሚመራ የኦሮሞ ሕዝብ አንድነትና ህብረት ማደራጃ ምክር ቤት ተቋቋመ። ምክር ቤቱ ከነሐሴ 26 እስከ ነሐሴ 27 2010 ዓ.ም አጠቃላይ ኮንፈረንስ እያዘጋጀ መሆኑ ተገልጿል። ለዝርዝሩ መለሳ ድርብሳ። በኦሮሞ አባገዳዎች ህብረት የሚመራው የኦሮሞ ህዝብ አንድነትና ህብረት ማደራጀት ላይ የሚሰራ ምክር ቤት ተመስርቶ ስራ ጀምሯል። የኦሮሞ ፖለቲካ ድርጅቶችና የኦሮሞን ህዝብ ጥቅምና ኦሮሞማ ላይ ያተኮረው የሚንቀሳቀሱትን ተቋማት ህብረትና አንድነት አጠናክሮ በጋራ እንዲሰሩ ማድረግ የዚህ ምክር ቤት ዓላማ ነው። ምክር ቤቱ የተቋቋመበትን ዓላማ ለማሳካት ለነሐሴ 26 እና 27 2010 ትልቅ ኮንፈረንስ እያዘጋጀ ነው። ኮንፈረንሱ ላይ አባገዳዎች፣ የኦሮሞ ፖለቲካ ድርጅቶች፣ ቄሮች፣ ፎሌ ምሁራን፣ ከፍተኛ የመንግስት ባለስልጣናትና ተጋባዥ እንግዶች ይሳተፋሉ። የኦሮሞ አባገዳዎች ህብረት ሰብሳቢ ክቡር ዶክተር አባገዳ በየና ሰንበቶ የኦሮሞ ህዝብ በአንድነት ሲንቀሳቀስ ማሸነፍ እንደሚችል በተጨባጭ አይተናል ነው ያሉት። የኦሮሞ ህዝብ በአንድነት የተጎናጸፋቸውን ድሎች ጠብቆ ለመዝለቅ ብሎም ተጨማሪ ድሎችን ለማስመዝገብ የተፈጠረውን አንድነት ጠበቅ አድርጎ መያዝ አለበት ብለዋል አባገዳ በየነ ሰንበቶ። የኦሮሞ ህዝብ አንድነትና ህብረት ይበልጥ ማደራጃ ምክር ቤት ሰብሳቢ ዶክተር ነጋሶ ግዳዳ በበኩላቸው ለኦሮሞ ህዝብ ከፖለቲካ ድርጅቶች በተጨማሪ ጠንካራ የህዝብ ተቋማት እንደሚያስፈልጉት ነው የተናገሩት። ይህን ለማሳካትም አዲስ የተቋቋመው ምክር ቤት ትኩረት ሰጥቶ እንደሚሰራም አስታውቀዋል። የኦሮሚያ ልማት ማህበርና የኦሮሞ ዲሞክራሲያዊ ግንባር በጋራ ሊያሰሩ በሚችሉባቸው ጉዳዮች ላይ መከሩ። ባልደረባችን መለሳ ድርብሳ ከፍንፍኔ እንደዘገበው የኦሮሚያ ልማት ማህበር የላቀ ውጤት ያስመዘገቡ ተማሪዎች የውጭ ትምህርት እድል በሚያገኙበት ሁኔታ ላይ ከኦሮሞ ዲሞክራሲያዊ ግንባር ጋር መክረዋል። ዝርዝሩ ቀጥሎ ይቀርባል። የኦሮሞ ህዝብ በኢኮኖሚና ማህበራዊ ዘርፍ እንዲጠናከር ለማድረግ ትልቅ ትኩረት ተሰጥቶ እየተሰራ ነው። የኦሮሚያ ልማት ማህበር ከስሩ ካሉት አዳሪ ትምህርት ቤቶች የላቀ ውጤት ያስመዘገቡ ተማሪዎች የውጭ ሀገር የትምህርት እድል በሚያገኙበት ሁኔታ ላይ ከኦሮሞ ዲሞክራሲያዊ ግንባር አመራሮች ጋር መክረዋል። የኦሮሚያ ልማት ማህበር ቦርድ ምክትል ሰብሳቢ ዶክተር ከባውር ጌሳ እንዳሉት የኦሮሞ ዲሞክራሲያዊ ግንባር ኦዴግ በህዝቡ ዘንድ ያለውን ተደማጭነቱን ተጠቅሞ ለኦሮሚያ ልማት ማህበር ህዝቡን ማነቃቃት አለበት። የኦዴግ ሊቀመንበር አቶ ሌንጮ ለታ በበኩላቸው ድርጅታቸው በሁሉም መስክ የኦሮሚያ ልማት ማህበርን እንቅስቃሴ ለመደገፍ ቁርጠኛ መሆኑን የተናገሩት በኦሮሚያ ልማት ማህበር ስር ከሚገኙ አዳሪ ትምህርት ቤቶች አንዱ የሆነው አዳማ ከሚገኘው ትምህርት ቤት ዘንድሮ 9 ተማሪዎች የ12ኛ ክፍል ትምህርታቸውን ከ600 በላይ ውጤት በማስመዝገብ ነው ያጠናቀቁት። የውጭ ሀገር የትምህርት እድል ለማግኘት ዳያስፖራው እንዲያግዛቸው ጠይቀዋል። መላው የኢትዮጵያ ህዝቦች በተለይ ወጣቶች ለሰላምና ለህግ የበላይነት መረጋገጥ ግንባር ቀደም ሚና እንዲጫወቱ የፌደራል መንግስት ጥሪ ማቅረቡን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። የፌደራል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ የተሻለች ሀገር ለመፍጠር ቅድሚያ ለሰላምና ለህግ የበላይነት መረጋገጥ በጋራ መስራት ይገባል ብለዋል። ጽህፈት ቤቱ በመቀጠል ጤናማ ያልሆኑ ተግባራትና ግጭቶች አጠቃላዩን የሀገሪቷን ገጽታ የሚያሳዩ አይደሉም፣ የትም ይፈጸሙ እንጂ የትኛውንም ብሔር፣ ሃይማኖት ወይም ህዝብ አይወክሉም ብለዋል። በሶማሌ ክልል ደጋሃቡር ከተማ የተፈጠረው ሁከት የክልሉን ነዋሪዎችና
የሙስሊሙን ህብረተሰብ አይወክልም ሲሉ የክልሉ ነዋሪዎች በደጋሃቡር ባደረጉት ውይይት ላይ ገለጹ። በሀገሪቷ ሰላምና መረጋጋት እንዲሰፍን የማይፈልጉ ኃይሎች የክልሉን ነዋሪዎች በሃይማኖት ለማጋጨት ያደረጉት ሙከራ አልተሳካም ሲሉም ተናግሯል። ሁከትና ብጥብጥ የፈጠሩ ግለሰቦች የሶማሌ ክልልን አይወክሉም ያሉት የደጋሃቡር ነዋሪዎች ህገወጥ ድርጊት የፈጸሙ ግለሰቦች በአፋጣኝ ለፍርድ እንዲቀርቡ ከስልጣን መወገድ በመደገፍ ሰላማዊ ሰልፉ ደርሶናል እነሆ። በሶማሌ እየተካሄዱ ያሉትን የለውጥ እንቅስቃሴዎችን በቅርበት እየተከታተለ ያለው የሶማሌው የሰብአዊ መብት ተሟጋችና የቀድሞ የአብዲ ኢሌ ከፍተኛ አማካሪ በስካይፕ መስመር ላይ ይገኛል። ጤና ይስጥልኝ አብዱላይ። አብሮ ይስጥልኝ ደጀና። እንግዲህ እንደምታወቀው በሶማሌ ክልል ከፍተኛ እንቅስቃሴ እየተደረገ እንደሆነ እየተዘገበ ነውና እስኪ የለውጡ እንቅስቃሴ ምን መስላል? በአጠቃላይ በሶማሌ ክልል እየታየ ያለው እንቅስቃሴ እስኪ ብትገልጽልን። ሶማሌ ክልል በአሁኑ ሰዓት የተለያዩ አካባቢዎች ህዝብ በራሳቸው እየተደራጁ ከመንግስት ውጪ ማለት ነው ህዝብ በራሳቸው ጊዜ እየተደራጁ የተለያዩ ስብሰባዎች እየተካሄዱ ነው። ህዝብ ሰላማዊ ሰልፍ እየወጣ ነው እና እየተናገሩ ያሉት ነገር አንደኛ መንግስትን እንደሚደግፉና ከፌደራል መንግስት እንዲሁም ከመከላከያ ሰራዊት ጎን እንደሚቆሙ፣ ሁለተኛ ደግሞ አብዲ ኢሌን ከቦታ ማስነሳቱ እንዲሁም ሌሎች እየታዩ ያሉትን ለውጦች እንደሚደግፉና በጣም እንደተደሰቱ በለውጥ ኃይሉ የተወሰዱ ያሉትን እርምጃዎች በጣም እንደተደሰቱ እንደዚሁም ክቡር ጠቅላይ ሚኒስትሩን እንደሚደግፉትና እንደመራለን የሚሉት መፈክሮችም ያሳዩ ነው። እየተናገሩ ያሉት ነገሮች አንደኛው ሰሞኑን የነበረውን ሁከት አንደኛ የክልሉን ህዝብ እንደማይወክል፣ ሁለተኛ ደግሞ የሙስሊም ህብረተሰቡንም እንደማይወክልና ይሄ በጥቂት ግለሰቦች ኢንስቲጌት የተደረገ ድርጊት እንደነበር ሆኖም ግን በጣም እንደተሰማቸው እና የወደመውን ንብረት እንዲሁም የተጎዱትን ሰዎች ለመርዳት እንቅስቃሴዎች ተጀምረዋል። ኦሬዲ ቃልም በተለያዩ ቦታዎች ገብተዋል እና እንዳጠቃላይ ሶማሌ ክልል ውስጥ እያየን ያለነው ትልቅ የህዝብ ቅስቀሳ ነው እየተካሄደ ያለው። እዚህ ውስጥ እንግዲህ ህዝቡ አንደኛ የአብዲ ኢሌን መወገድ እንደሚደግፍ፣ ሁለተኛ ደግሞ ከለውጥ ኃይሉ ጎን እንደቆሙ ነው በዋናነት እያስረዱ ያሉት። ሌላው ደግሞ የወደመውን ንብረት መልሶ ለማቋቋም መልሶ ለመገንባት እንቅስቃሴ እንደጀመሩ ነው ያየን ያለነው። ሌላው ለኔ የሚታየኝ ነገር ደግሞ ያው ሰሞኑን ስንከታተል እንደነበረው ልዩ ፖሊስ የተለያዩ ችግሮችን እየፈጸሙ እንደነበር ክልል ውስጥ እየተዘዋወሩ እንደነበረም ስንከታተል ነበርና ያንንም የመቃወም ነገር ነው እዚህ ውስጥ እየታየ ያለው።
መልካም አብዱላይ እስኪ ፍንፍኔ ላይ የክልሉ ገዢ ፓርቲ ስብሰባ እንደተቀመጠ ነው የምንነገረውና አንዳንድ እርምጃዎችም እንደተወሰዱ ይገለጻል። ይፋዊ ባይሆንም ምን መረጃ አለ? እስካሁን የምናውቀው አንደኛ አዲስ ሊቀመንበር እንደተመረጠ ነው አቶ አህመድ ሽዴ። ሁለተኛ ደግሞ ለነገሩ ሁሉም የአብዲሌ ሰዎች ቢሆኑም እዛ ውስጥ ግን የአብዲሌ ቀኝ እጅ ብለን የምናያቸው ሰዎች አሉ። እነዛ ዛሬ በተለያዩ መንገዶች ሲደርሱን የነበሩት መረጃዎች እንደሚያሳዩት 3 የአብዲሌ ቀኝ እጅ የምንላቸው ሰዎች ከዛ ውስጥ እንደተወገዱ ነው ኢንፎርሜሽን ያለው። ይሄ መረጃ ዛሬ የሶማሌ ክልል ቲቪ ዌብሳይት ላይ ነበር የተለቀቀው። 3ቱ ሰዎች አንደኛው የክልሉን ፓርላማ አፈ ጉባኤ ነው። ሁለተኛ ደግሞ የኢሶዴባ ጽህፈት ቤት ኃላፊ የነበረና እንዲሁም የአብዲሌ አማች ነው። ሶስተኛው ደግሞ የክልሉ ፍትህ ቢሮ ኃላፊ የነበረ ሰው ነው። እነዚህ 3 ሰዎች ከፓርቲው ስራ አስፈጻሚም ከማዕከላዊ ኮሚቴም እንደወጡ ነው መረጃ የወጣውና እንዳጠቃላይ ለውጥ እየመጣ ነው ያለው። ሆኖም ግን የክልሉ ህዝብ በተለያዩ ቦታዎች እያሰሙ ያሉት ነገር ፈጽሞ ካሁን በኋላ ይሄ ሲስተም ተመልሶ ቢመጣ እንደማይቀበሉ እና ፌደራል መንግስት የህዝብን ድምጽ ሰምቶ እርምጃ መውሰድ እንዳለበት፣ ወንጀለኞች ደግሞ ለፍርድ መቅረብ እንዳለባቸው ነው በተደጋጋሚ እያነሱ ያሉት። መልካም እስኪ እዚህ ላይ የሶማሌ ተቃዋሚዎች እና አንዳንድ የሰብአዊ መብት ተከራካሪዎች ፍንፍኔ እየተደረገ ያለውን የገዢውን ፓርቲ የሶማሌ ክልል ማለት ነው ተሐድሶ ወይም ስብሰባ ይቃወማሉ። ለምን? እኔ እስከማውቀው ድረስ አክቲቪስቶቹም ተቃዋሚዎቹም ህዝቡም እየተካሄደ ያለውን ነገር እንደሚደግፍ ነው። ሆኖም ግን እየተካሄደ ያለው ለውጥ መፋጠን እንዳለበት፣ ወንጀለኞች ለፍርድ መቅረብ እንዳለባቸው፣ እነዚህ በአብዲሌ ምክንያት የመጡት ሰዎች ወንጀለኞች ስለሆኑ በፍጹም ወደ ክልል ስልጣን መመለስ እንዳለባቸው ነው ሁሉም ሰው እየተነገረ ያለው። መልካም እስኪ አሁን በተለይ ፍንፍኔ የከተቱ ወይም የከተሙ የሶማሌ ተቃዋሚዎችም ይሁን የሰብአዊ መብት ተከራካሪዎች ምን እያደረጉ ነው? ምን ደረጃ ላይ ይገኛሉ? እንቅስቃሴያቸው ምን ይመስላል? ይቅርታ አንድ ድገምልኝ፣ ትንሽ ተቋረጥብኝ። መልካም እዛ አዲስ አበባ ወይም ፍንፍኔ የከተሙ የሶማሌ ተቃዋሚዎች አሉ፣ የሰብአዊ መብት ተከራካሪዎች አሉ። ምን እንቅስቃሴ በማድረግ ላይ ይገኛሉ በአሁኑ ሰዓት? በአሁኑ ሰዓት ብዙ ሰዎች በተለያዩ መንገዶች ህዝብ እንዲነሳ፣ ህዝብ ከመንግስት ጎን እንዲቆምና ህዝብ ለሰላምና ለለውጥ እንዲቆም ብዙ የተለያዩ ስራዎች እየተሰሩ ነው ያሉት። እንደዚሁም ደግሞ ያው ለውጥ እየመጣ ስለሆነ ራሳቸውን እያደራጁ ለካምፔንም እየተዘጋጁ ያሉ የተለያዩ ሰዎች አሉ በአሁኑ ሰዓት። መልካም እንግዲህ በተለይ አብዲሌ አስፈሪ በነበረበት ሰዓት በሚዲያ መናገር ይፈራ ነበርና የመጀመሪያዎቹ ወጣ ብላችሁ ከተናገሩ ሰዎች መካከል አንዱ ነህና በአሁኑ ሰዓት ወደ ሀገር ቤት የመመለስ አይነት ወሬ ሰምቻለሁ። ምንድነው ያንተ ተልዕኮ? እኔ ያው አንደኛ ወደ ሀገር ቤት የምመለሰው ያው ለውጥ መጥተዋል፣ ጥሩ መንግስት አግኝተናል። ብዙ የሚስተካከሉ ነገሮች ቢኖሩም ጥሩ ብርሃን ነው እያየን ያለ ነውና እዚህ ውጭ ሀገር የምንቀመጥበት ምክንያት የለም። ወደ ሀገር ቤት ተመልሰን ያው ኑሮአችን መልሰን ገንብተን ወደ ሀገር ቤት ለመግባት ሀሳብ አለኝ። በዋናነት ግን አሁን ያለው ለውጥ እንዳይቀለበስና ወደ ኋላ እንዳይመለስ የህዝብ ድጋፍ ስለሚያስፈልግ ወደ ታች ወርደን የህዝብን መቀስቀስ ከህዝብ ጎን ሆነን ለውጡን ለማጠናከር ስራ ለመስራት ወደ ሀገር ቤት ተመልሰን ለመሄድ እየተዘጋጀን ነው። ከኦሮሚያ ሚዲያ ኔትወርክ ጋር ባደረከው ቃለ ምልልስ የድሬዳዋ ልጅ መሆንህና እንደገና ኦሮሞ ወንድሞች አሉ ይመስላል በኦነግ ደጋፊነት ወይም አባልነት ተወንጅለ ነበርና ይሄን አሁን እንዴት ታየዋለህ በአሁኑ ሰዓት? አጠቃላይ ሀገር ውስጥ የሆነ ያለው ነገር ሁላችንም ያስደሰተን ነገር ነው።
ያው ሲታገሉ የነበሩት ሰዎች ደግሞ በጣም ስፔሻል በሆነ መልኩ እንደምንደሰት በቀላሉ ሁሉም ሰው ሊረዳው የሚችለው ነገር ነው። ልዩ ፖሊስ የኦሮሞን ህዝብ መደብደብ ወይ መጨፍጨፍ በሚጀምርበት ጊዜ ጥቂት ሰዎች ነበርን እዚህ ኦሜን ላይ ቀርበን ስንናገር የነበርነው ኦሮሞና ሶማሌዎች ወንድምና እህትማማቾች ናቸው፣ ብዙ ነገሮች የሚያስተሳስሩን ሰዎች ነን እና እንዳውም መጀመሪያ ጊዜ ከጃፈር እና ካንቴ ጋር ነበር አንድ ላይ ቀረብነው። እዛ ላይ ያው የሶማሌና የኦሮሞን ሪሌሽን ሞር ለማጠናከርና እንዲሁም አንዳንድ ምናልባት የማያውቁ ሰዎችም እንዲያውቁም ስፔሻሊ እኔ ያሉኝን ዘመዶችን ጭምር እየጠቀስኩ ሲናገር ነበር። ያው እና አብዲሌ አብዱላይ ኦሮሞኛም ስለምችል በነገራችን ላይ ያንን ኦሮሞኛ ይችላል የኦሮሞ ዘመዶች እንዳሉትም ተናግረዋልና ይሄ ሰው ኦነግ ነው ሲደበቅ ነበር እንዳውም ሶማሌ አይደለም ብለው ሶሻል ሚዲያ ላይ ትንስሉ ነበር። መልካም እንግዲህ መልካሙን ሁሉ እንመኝላለን። አብዱላይ ሁሴን የቀድሞ የአብዲሌ ከፍተኛ አማካሪና ያሁኑ የሰብአዊ መብት ተሟጋች ለሰጠን ማብራሪያ ከልብ እናመሰግናለን። እንግዲህ ውድ አድማጮቻችንና ተመልካቾቻችን ለዛሬ ያዘጋጀነውን ዕለታዊ ዜና በዚህ ፈጽመናል። ደጀኔ ጉተማ ከቴክኒሻን ማዲ ጁሌዲ ጋር በመሆን ነው። መልካም ቆይታ።